ሰላማችሁ ብዙ ትበል ውድ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ እኔ የጠቀመኝን እንድትጠቀሙ ላካፍላችሁ መጥቻለሁ። በቤታችን ባለን ነገር በጣም በጥቂት ነገር ግን የጥርሳችንን ንጽህና የምንጠብቅበት ነገር ነው ይዤላችሁ የመጣሁኝ ውድ ተከታታዮቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ለነባሮች ቤተሰቦች ደግሞ በላይክ ጀምሩ ይሄንን ቪዲዮ። እንግዲህ እዚህ ጋር ያዘጋጀሁት ጨው ነው። መቼም ጨው ከቤታችን አይጠፋም። በእያንዳንዳችን ቤት የየዕለት ምግባችን ላይ ስለምንጠቀም በጣም ምንም ብዙ ወጪ አይጠይቀንም ማለት ነው። እና ጨው ነው የተጠቀምኩት። ሌላው ሎሚ ነው። ሎሚ የሎሚ ውሃውን ነው የምንጠቀመው። እዚህ ጋር ግማሽ ሎሚ ነው የምጠቀመው። የእውነቴን ነው የምላችሁ፣ ይሄ በደንብ የሰራልኝ የጥርስ ሳሙና ነው ወይም የጥርስ የንጽህና መጠበቂያ ነው። በጣም በ2 ደቂቃ ባልሞላ ውስጥ የምናዘጋጀው ነው። ያው እኔ ለእናንተ ላዘጋጅ ትንሽ ሰዓቷን ደቂቃ ረዘም አደረኩኝ እንጂ 2 ደቂቃ እንኳን አይፈጅም። ያው ስናዘጋጅ ማለት ነው። ግማሽ ሎሚ ነው የተጠቀምኩኝ ወይም ደግሞ 2 የሻይ ማንኪያ ብናረግበት ይበቃናል። ሎሚውን የሎሚ ጭማቂውንና ጨውን እንደዚህ አድርገን አንድ ላይ እንቀላቅለዋለን። እንግዲህ ሎሚ ቫይታሚን ሲ ስላለው የጥርሳችንን እንደዚህ ለምደማ ራሱ በጣም አሪፍ ነው። ድዳችንን እየደማ የሚያስቸግረን ከሆነ እንዲሁም የአፋችንን ጠረን ያጠፋልናል። ቆሻሻው ደግሞ በኮልጌት ብቻ የማይወጣውን ጽድት ነው የሚያደርገው። ወዲያውኑ ስትቦርሹበት ራሱ በአንዴ ነው ለውጥ የምታዩበት። ሌላው ያው በቤታችን ያለ የጥርስ ሳሙናችንን እንደየፍላጎታችን የምንጠቀመው የጥርስ ሳሙና ነው እዚህ ላይ የምንጨምረው። እኔ ያው በኮልጌት ነው አብዛኛው ጊዜ የምንጠቀመው። እሱን ደግሞ እንደምንፈልገው በዚህ መልኩ እንጨምርና ይሄንን ቀላቅለን እንግዲህ ጥርሳችንን በሳምንት ቢያንስ 2 ጊዜ በዚህ ብንጠቀም ወይም ደግሞ በሳምንት አንድ እንኳን በዚህ ብናጸዳ፣ ያው ጠዋትና ማታ በኮልጌት የምናጸዳ እንዳለ ሆኖ የእውነትን ነው የምለው ጥርሳችሁ በጣም ለውጥ ነው የምታዩ። የአፋችሁ ጠረን፣ የጥርሳችሁ ንጽህና እጅግ በጣም ነው የምትወዱ። እንግዲህ ከዚህ የተጠቀምኳቸው ነገሮች ምንም ሁሌ የምንጠቀማቸው ነገሮች ናቸው። ከቤታችን ይናል ወጪ የሚያስወጣን ነገር አይደለም። ስለዚህ በእንደዚህ መልኩ አድርገን እንጠቀማለን። ስንፈልግ እቃ ላይ አድርገን ለ1 ወር ምናምን መጠቀም እንችላለን። ፍሪጅ ውስጥ እያስቀመጠን አይበላሽም። አንዴ ሰርተን እንደዚህ ፍሪጅ ውስጥ ብናስቀምጥ ለተወሰነ ለ1 ወር ድረስ መጠቀም እንችላለን ማለት ነው። ውድ ቤተሰቦች እንግዲህ እንዲሁ በቀላሉ ብዙ ወጪ ሳናወጣ በቤታችን እንደዚህ የጥርስ ሳሙና ማዘጋጀት እንችላለን። ውድ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ይጠቅማችኋል ብዬ ይዤ እስከመጣ ሰላም ሁኑልኝ። ሰላም እግዚአብሔር ከሁላችን ጋር ይሁን።